በትህትናና በትዕቢት ዙሪያ ማህበረሰባችን የለመደውና ለዘመናት የተሸከመው አንድ ልማዳዊ ትርጉም አለ። ትህትና ራስን ማሳነስና ማዋረድ ነው። ትዕቢት ደግሞ ራስን ማግዘፍና ማላቅ ነው። ይህን አስተሳሰብ ከስር መሰረቱ ነቅለን በሰው ልጅ ስነ ልቦናና በመንፈስ እውነታ ሚዛን ላይ ስለሚኖረው ፍጹም የሚገርምና የተገለበጠ እውነታ እናገኛለን። ትዕቢት ራስን ማግዘፍ ሳይሆን የውስጥ ባዶነትን ለመሸፈን በጩኸት የሚማጸን የነፍስ ልመና ወይም ደግሞ cry for validity ነው። እውነተኛ ትህትና ደግሞ ራስን ማሳነስ ሳይሆን ከራስ ወዳድነት ቀንበር ፈጽሞ ነፃ የወጣ ታላቅና ፍጹም መለኮታዊ ኃይል ወይም absolute power ነው። እኛ በትዕቢት የተወጠረን ሰው በንቀት አይን የሚያይ በስልጣኑ ወይም በእውቀቱ የሚመካን ሰው ስናይ ክብሩ የበዛ ራሱን በራሱ የሞላ ይመስለናል። በትዕቢት ሚዛን ውስጥ ትዕቢተኛ ሰው እጅግ ምስኪን፣ እሱ የሰዎችን አድናቆት፣ የፊት ፈገግታና ምስጋና በየቀኑ ካላገኘ በስተቀር በህይወት መኖር የማይችል የፍቅርና የደህንነት ረሃብተኛ ነው። እንደዚህ አይነት ሰዎች ራሳቸውን ከፍ የሚያደርጉት በውስጣቸው ካለው ከፍተኛ የበታችነት ስሜት ወይም ኢንፌሪዮሪቲ ኮምፕሌክስ የተነሳ ነው። ለሰዎች የሚያሳዩት ድንፋታና ጉራ በውስጣቸው ያለውን ፍርሃትና መንቀጥቀጥ የሚገነቡበት የሽንገላ መከላከያ ወይም ዲፌንስ ሜካኒዝም ነው። በትዕቢታቸው ውስጥ እባካችሁ እዩኝ፣ እውቅና ስጡኝ፣ እኔ ዋጋ ያለኝ ሰው እንደሆንኩኝ እወቁልኝ የሚል የማያቋርጥ የውስጥ ጩኸት አለባቸው። ዘመናችንን የዋጀውና ሰዎችን በሚያስገርም ሁኔታ የሚያጠምደው ትልቁ ወጥመድ ደግሞ ትዕቢት ራሱን ደብቆ በትህትና ልብስ ውስጥ መሸጎጡ ነው። ሰዎች ፊት እኔ ምንም አይደለሁም፣ እኔ መሬት ነኝ፣ እኔ ምናኛ ነኝ እያሉ ድምፅን ዝቅ ማድረግ፣ ሁልጊዜ ራስን እንደ ተበዳይና ተገፊ አድርጎ ማቅረብ እውነተኛ ትህትና አይደለም። ይልቁንም እኔ እኮ እንደ ሌሎቹ ትዕቢተኛ አይደለሁም፣ እኔ እኮ የተለየው ትሁት ነኝ የሚል ረቂቅና መርዛማ የውስጥ ትዕቢት ነው። እንዲህ አይነት ሰዎች ትህትናን እንደ ማህበራዊ ስሪት ወይም ሶሻል ስትራቴጂ ይጠቀማሉ። ዓላማቸው በትህትናቸው ሰዎችን ማሸነፍ፣ የሰዎችን አድናቆት በአቋራጭ መግዛት ነው። እውነተኛ ትህትና በትህትናው አይመካም፣ እንዲያውም ትሁት መሆኑን ራሱ አያውቅም። በአሁኑ የዲጂታልና የኢንፎርሜሽን ዘመን አደገኛው ትዕቢት የሚመነጨው ከእውቀት ነው። መጽሐፍትን ማወቅ፣ ፍልስፍናዎችን መረዳት፣ ፖለቲካና ማህበራዊ ክስተቶችን በጥልቀት የመተንተን አቅም ያለው ሰው በቀላሉ በትዕቢት ወጥመድ ውስጥ ይወድቃል። ይህ አይነቱ ሰው መጽሐፍ ቅዱስን ወይም መንፈሳዊ መጽሐፍትን የሚያነባው ነፍሱን ለመፈወስ ሳይሆን ክርክርን ለማሸነፍና በሰዎች ፊት ሊቅ ለመባል ነው። ሁሉንም ነገር እንደሚያውቅ አድርጎ ለዓለም ለማሳየት የሚሞክረው ሰው ምንም አያውቅም ተብሎ እንዳይናቅ ከሚፈራው የውስጥ ስጋቱ የተነሳ ነው። እውነተኛ ትህትና ማለት ራስን መጥላት፣ ራስን ማሳነስ ወይም እኔ የማልጠቅም ሰው ነኝ ብሎ ማልቀስም አይደለም። እውነተኛ ትህትና ራስን መርሳት ወይም ሰልፍ ፎርጌትፉልነስ ነው። ታዋቂው ጸሐፊ C.S. ሉዊስ ስለ ትህትና ሲናገር እንዲህ ይላል። ትህትና ማለት ስለ ራስህ በጥሩም ሆነ በመጥፎ ሁኔታ ማሰብ መቀነስ እንጂ ራስን ዝቅተኛ ፍጡር አድርገህ ማሰብ አይደለም። ትሁት ሰው ከሰዎች ፍርድና ግምገማ ፈጽሞ ነፃ የወጣ ታላቅ ሰው ነው። ሰዎች ሲበድሉት፣ ቢንቁትና ቢሰድቡት አይቀንስም። ምክንያቱም የእሱ ዋጋ የተመሰረተው በሰዎች አፍ ላይ ሳይሆን በፈጣሪው ፊት ላይ ብቻ ስለሆነ። ትዕቢተኛ ሰው በሰዎች አስተያየት ማዕበል ወዲና ወዲያ ሲወዛወዝ፣ ትሁቱ ሰው ግን በውስጣዊው አለት ላይ ጸንቶ ይቆማል። እውነተኛ ትህትና ድክመት ሳይሆን ማንም ሊሰብረው የማይችል ፍጹም ስነ ልቦናዊና መንፈሳዊ ጥንካሬ ነው። ዛሬ በማህበራዊ ህይወታችንና በዲጂታሉ ዓለም በቲክቶክ፣ በፌስቡክ፣ በቴሌግራም ውስጥ ትዕቢትን ኮንፊደንስ፣ ትህትናን ደግሞ ዊክነስ አድርገን የመተርጎም ታላቅ የትርጉም ቀውስ ውስጥ ወድቀናል። ትዕቢት በግለሰብ ልብ ውስጥ ብቻ የሚቀመጥ ሳይሆን ተቋማዊና ማህበራዊ ቅርስ ይዞ ማህበረሰብን የሚወክል ረቂቅ መርዝ ነው።
ዛሬ የምንኖርበት ዓለም ግለሰባዊ ትዕቢትን አልፎ የቡድን ትዕቢት ወይም ኮሌክቲቭ ፕራይድ የወረረው ዘመን ነው። ሰዎች በተለያዩ ማህበራዊ፣ ሃይማኖታዊ ወይም ጎሳዊ ስብስቦች ውስጥ ሲደራጁ የራሳቸውን ቡድን ብቸኛው ቅዱስ፣ እውነተኛና ፍጹም አድርገው የመቁጠር አባዜ ውስጥ ይወድቃሉ። እኛ ብቻችንን ነን የምንድነው፣ የኛ ቤተክርስቲያን ወይም የኛ የእምነት ተቋም ብቻ ትክክለኛ ነው በሚል መንፈሳዊ ትዕቢት ይጀምራል። በዚህ አስተሳሰብ ውስጥ ፍቅር ሳይሆን ሌላውን የማግለል ማኮሰስና ማውገዝ ነግሶ ይታያል። ሰዎች የራሳቸውን ግለሰባዊ ድክመት፣ የውስጥ ባዶነት ለመሸፈን ሲሉ በቡድን ስብስብ ውስጥ በመደበቅ የኃይል ስሜት ለማግኘት ይሞክራሉ። እኔ ለብቻዬ ደካማ ብሆንም የዚህ ታላቅ ቡድን አባል በመሆን ግን ከሌላው በልጣለሁ የሚል ስውር የስነ ልቦና ጨዋታ ይጫወታሉ። በትዕቢተኛና በትሁት ሰው መካከል ያለው ትልቁ ልዩነት የራስን ድክመት የመጋፈጥ አቅም ላይ ነው። ትዕቢተኛ ሰው የራሱን ስህተትና ጥላሻዶ ለማየት ፍጹም ፍርሃት ስላለው ሁልጊዜ ስህተቱን በሌሎች ላይ ያሳብባል። ትሁት ሰው ግን በፈጣሪ ፊት ቆሞ የራሱን የውስጥ አቅምና ወቀሳ ለማየት አይፈራም። እኔ ስህተተኛ ነኝ፣ እኔ ክፉ ነኝ፣ እኔ ይቅርታ ያስፈልገኛል ብሎ ራሱን የመመርመር ድፍረት አለው። ይህ ድፍረት ደግሞ እውነተኛ የመንፈስ ደስታና የፈውስ መጀመሪያ ነው። በትዕቢት ዓለም ውስጥ ትህትና ፍጹም ኪሳራ ነው። ምክንያቱም ትህትና የራስን መብት አሳልፎ መስጠት፣ ስም ሲጠፋ ዝም ማለትን እና በሰዎች ፊት ሳይታወቁ መኖርን ይጠይቃል። ይህ ደግሞ ለሰው ልጅ ስጋዊ ስሜት ወይም ኢጎ ትልቅ ሞት ነው። ትዕቢት በራሱ መቆም አይችልም። ሁልጊዜ የሚመገበው በንጽጽር ነው። አንድ ሰው በትዕቢት ሊወጠር የሚችለው ከሱ በታች፣ ከሱ ያነሰ እውቀትና ከሱ ያነሰ የኑሮ ሁኔታ ያለው ሌላ ሰው ሲያገኝ ነው። የንጽጽር ህይወት ደግሞ የውስጥ ሰላምን ፈጽሞ ያጠፋል። በትዕቢት የተያዘ ሰው ሁልጊዜ በስጋት ውስጥ ነው የሚኖረው። ምክንያቱም ከሱ የሚበልጥ፣ ከሱ የተሻለ ገቢ ያለው፣ ይበልጥ የሚያምር ኑሮ የሚኖር፣ የተሻለ ስም ያለው ሰው ሲመጣ የትዕቢቱ ማማ መናጋት ይጀምራል። ይህ ደግሞ በውስጥ ስውር ጥላቻን፣ ምቀኝነትንና የሰዎችን ውድቀት የመመኘት ክፉ በሽታን ይወልዳል። እውነተኛ ትህትና ሰውን ከዚህ የማያቋርጥ የፉክክርና የስጋት አዙሪት ነፃ ያወጣል። ትሁት ሰው ራሱን የሚያወዳድረው ከሌሎች ሰዎች ጋር አይደለም። እሱ የራሱን ስህተት ስለሚያውቅ የሰዎችን ጥፋት ለመመዘን ጊዜ የለውም። ትዕቢት የማያቋርጥ ድካምና ጭንቀት ነው። ምክንያቱም ትዕቢተኛ ሰው ሁልጊዜ ክብሩን ለመጠበቅ፣ ስሙ እንዳይጎድል ለመከላከልና ከሰዎች ጋር ለመፎካከር ሲል ነፍሱን በውጥረት ውስጥ ያኖራታል። በትዕቢት ውስጥ ሰላም የለም። ሁልጊዜም የስጋትና የፍርሃት ማዕበል አለ። በትዕቢት ውስጥ ሰላም ሳይሆን ሁልጊዜ የፍርሃት ማዕበል አለ። ትህትና በሌለበት ልብ ውስጥ እውነትና ፍቅር ሊኖር አይችልም። ምክንያቱም ትዕቢተኛ ሰው ሌላውን የሚወደው ለሱ ጥቅም ወይም ለክብሩ ማሟያ እስከሆነ ድረስ ብቻ ነው። ትህትና ግን የራሱን ፍላጎት አውርዶ ሌላውን ቦታ የመስጠት ጥበብ ነው። እውነተኛ ርህራሄ፣ ይቅርታና ሰውን የመቀበል አቅም የሚመነጨው እኔም እንደ ሰው ደካማና ይቅርታ የሚያስፈልገኝ ፍጡር ነኝ ከሚል የትህትና መሰረት ላይ ነው። የዛሬውን አበቃ። አብራችሁን ስለነበራችሁ እናመሰግናለን።